ልባችን በሐዘን ተሰብሮ ሕይወታችን በስቶበት ሮሮ ጦርቃችንን ጥለን ተስፋ ቆርጠን ይሆን? እነሆ የምስራች ለርሶ ብቻ ሳይሆን ለቤተሰቦ ለወዳጆ ለምድሪቱ ደስታና ፈውስ ታላቅ የመዝሙር በዓል ተዘጋጅቶሎታል። በገናን በማንሳት ታድሶ ማምጣት በሚል ርዕስ ይምጡ። በገናው ሲደረደር ሐዘኑን ይረሳሉ። ከአምላኮ ጋር ታርቀው ከኛ ጋር አብረው በምስጋና ይዘምራሉ። በዕለቱ የእግዚአብሔር ቃል በፓስተር ዳኛቸው ኃይሉ፣ ዘማሪያን ዘጻት ኳየር፣ አዲስ ዓለም አሰፋ፣ እንዳለወልደ ጊዮርጊስ፣ ኤፍሬም ዓለሙ፣ ይድነቃቸው ተካ እንዲሁም የቤተ ክርስቲያኒቱ መዘምራን። ቦታ ሳር ቤት በሚገኘው ዘጻት ቤተ ክርስቲያን። ቀን ጥር 5 2006 ዓ.ም ሰዓት ከ9 ሰዓት ጀምሮ። እግዚአብሔር ቃል ሲናገር የብርታታቸው የድካማቸው ምክንያት እጃቸው ላይ የያዙት ነገር ነው። ዳዊት በገና ይዞ ነበር፣ ሳኦል ደግሞ ጦር ይዞ ነበር። ስለዚህ ይህ ዘመን ጦራችንን ጥለን በገናችንን የምናነሳበት ዘመን ነው። ኑ አብረን እግዚአብሔርን እናምልክ። ጌታ አብዝቶ ይባርካችሁ። አዘጋጅ የሕያዋን ሰራዊት ተሐድሶ ቤተ ክርስቲያን።